የሰይፈ ነበልባል ሬዲዮ ፕሮግራም ነው። በተለያየም አካባቢ የሚንቀሳቀሰው የኦሮሞ ነጻነት ግንባር በመከላከያ ሰራዊት ላይ አመርቂ ድል ተጎናጽፏል ይላል። አቀሮበ ድርሱ ሪቱ አዳታ ወታጀሰ ገረሩ ቢስማነት ፈቃታ በደቡብ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር በጉጂ የመከላከያ ሰራዊት ካምፕ ወሮ በኢትዮጵያ መከላከያ ሰራዊት ላይ የማያዳግም እርምጃ ወስጃለሁ ይላል። ካምፕ ወሮ 30 ሲገድል ከ13 በላይ አቁስያለሁ፣ የተለያየ የጦር መሳሪያዎችን ማረክያለሁ፣ ዶጋመድ አድርጋቸዋለሁ ይላል። አስፎክረው ተናግረው ነግረው የነበሩት የመከላከያ ሰራዊትና የኢትዮጵያ ባለስልጣናቶች የኦሮሞ ነጻነት ግንባር የሚታገለው በተሰባበረ መሳሪያ እንደነበረ ገልጸው ነበር። እውነቱ ግን የተለያየ የሆነ ወታደሩ እየጠነከረ እየበረታ ከ10 መቶ ከመቶም ወደ ሺዎች የሚቆጠሩ እየሆነ እየሄደ ይገኛል ይላሉ የኦሮሞ ልጆች። ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች፣ እንደምሰነበታችሁ እንደምንከረማችሁ። ዛሬ በደቡብ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር ምክትል አዛዥ ጃል ገመቹ አቦዬ ጋር የማደርገውን ቆይታ እንድትከታተሉ ጋብዛለሁ። ቀድሚያው ግን ዜማው አየር ላይ ያለ መልካም ቆይታ።
100 ሚሊዮን ብር ወጣበት የተባለው የአምቦ ምዕራብ ሸዋ ዞን የአምቦ ህዝብ ልማት እጅግ አስቂኝ አናዳጅ አስገራሚም ነው። የወያኔ ቱባ ባለስልጣናቶች ወይም የብልጽግና ቱባ ባለስልጣናቶች በአምቦ ህዝብ ላይ እያሾፉም እያላገጡ ይገኛሉ። የአምቦ ህዝብን ለመያዝ ሲፈልጉ ትንሿ ኒውዮርክ ይላሉ። 100 ሚሊዮን ብር ወጣበት የተባለው ለአምቦ የተሰራው መናኸሪያና የመናኸሪያ ዙሪያ አካባቢ 10,000 የኢትዮጵያ ብር እንኳን አልወጣበትም። ፍርስርሱ የወጣና አስቂኝ አናዳጅ ተራም ፕሮፓጋንዳ እንደሆነ ከዚህ የዘለለ ነገር ሊታይ አልቻለም። ግን በአምቦ ህዝብ ማላገጥ ለምን እንዳስፈለገ አነጋጋሪ ነው። እንግዲህ ለቃለ መጠይቁ ፍቃደኛ ሆነ ስለቀረብክ በደቡብ ኦሮሚያ የምትንቀሳቀሰው የኦሮሞ ነጻነት ግንባር ምክትል አዛዥ ጃል ገመቹ አቦዬ ደግሜ በአድማጮች ስምና በዝግጅት ክፍሉ ከልብ አመሰግናለሁ። ጆ መልካም እሺ ጃል ገመቹ እንግዲህ እስኪ በመጀመሪያ ከዚህ ባለፈው በኔትወርክ ምክንያት ተቋርጠህ ወጣሃል። እንደው ለመጀመሪያ እንደ መንደርደሪያ ላነሳ የምፈልገው በተለይ አንተ በምትኖርበት ወይም ሰራዊቱ በሚንቀሳቀስበት በጉጂ አካባቢ በቦረና እንዲሁም ቦረና ነገሌ አካባቢ በመከላከያ ሰራዊት በኦሮሞ ህዝብ ላይ እየወሰደ ወይም እየተወሰደበት ያለው እርምጃ ምን ይመስላል? እሺ ጆብ በጣም ጥሩ። ለአንድ አመት ያህል ማለትም ከጥር 2019 አንስቶ እስከ 12ኛ ወር 2019 ድረስ ብዙ ቆይ ተፈጽሟል። ኦሮሞ ነጻነት ግንባርን ለማጥፋት ሲባል ይህን በህዝብና በኦሮሞ ነጻነት ግንባር ሰራዊት ላይ የተዘመተው በዚህ በአንድ አመት ውስጥ ከ7,000 የሚበልጡ አባወራ ቤቶች በጉጂ ሁለቱም ግቢዎች ማለት ነው በምስራቅና በምዕራብ ጉጂ ቤት አቃጥሏል። ንብረት እንዳለ ወድሟል። የተለያዩ የእርሻ ማሳዎች ቡና ሌሎችም እርሻ ማሳዎችን በገጀራ መንጋ ሰራዊት ለአንድ አመት ያህል ይህን ግፍ ሲፈጽም ነበረ። እንግዲህ ከዛ በኋላ ደግሞ ማለትም በዚህ አመት ማለት ነው ጥር 1 2020 ጀምሮ ያን ግፍ እየፈጸመን ብዙ መዝገቦችን አውድሟል። ቡና መጋዘኖችን አቃጥሏል። የእህል መጋዘኖችን እንዲሁም የእያንዳንዱ የግለሰብ ጎተራዎችን በማቃጠል ያንን ሲያደርግ ነበረ። ከዛሬትም በዚህ አመት እነዚህ 5 ወር ውስጥ ደግሞ አንዴ እንደዚህ ህዝቡን እያሰቃየ ነበረ። በተለይ አሁን ማለትም በዚህ ወር 5ኛ ወር የተለየ ነው በህዝብ ላይ የሚያደርጉት። ያን ንብረት አቃጥለው ቤቱን ሁሉ አቃጥለው ካበቁ በኋላ አሁን ደግሞ ሌላ ስትራቴጂ በህዝብ ላይ ነጥፈው ማለትም በዚህ በበሽታው ምክንያት ኮማንድ ፖስት ካደረጉ በኋላ በጉጂ ሁለቱም ጉጂዎች በቦረና ሌሎችም እንግዲህ እኔ ያለበት ማለትም እዚህ አካባቢ ብቻ ሳይሆን ሌሎችም አካባቢ እየተደረገ ነው። ህዝቡን የኦሮሞን በማሰቃየት ማሰር ላይ ያሉት በጉጂ ሁለቱም ጉጂዎች በዚህ አንድ ወር ውስጥ ምዕራብ ጉጂ ከ5,000 የሚበልጡ እና ስማቸውን ያገኘናቸው ናቸው እየታሰሩ ነው።
5000 ቢሆን በጉጂ ምስራቅ ጉጂ 10 ወረዳዎችን አለ። 10 ወረዳዎች 5000 የሚበልጡ ሰዎች ታስረዋል። ብዙ ንብረቶችን እየወደሙ ዛሬ ይህ ስርዓት በየትምህርት ቤቱ በተለያዩ ቦታዎች በብዛት ያላቸው ለምሳሌ አሁን ፊንጫ ከተማ ለትንሽ ደጋዋ ወረዳ ሃይ ስኩል ለፊንጫ ሃይ ስኩል እንዳለ ሞልቶ በየግቢ ውስጥ እየታሰሩ ያሉት እና ግድያዎችን እየተፈጸሙ ናቸው። በጉጂ በምስራቅ ጉጂ ለምሳሌ ከአንዳንድ ላነሳ ብፈልግ ቡሌ ሆራ ወረዳ አብቾ ቀበሌ ግንቦት 23 ማለትም 2020 ወጣት ታክላ በሪሶ በሪሶ የሚባል ወጣት ከእስር ቤት አውጥቶ በጫካ ውስጥ ተገድሎ ሬሳው ተጥሏል። ከግንቦት 18 እስከ 22 በሶስት ወረዳዎች ገላና፣ አባያና ሱሮ በልጉዳ ወረዳ 2000 የሚሆኑ ሰዎች ታስረዋል። እንደምሳሌነት በቡሌወራ ወረዳም ገባ ሲሬ ቀበሌ የአቶ ከቴ ዲቤ ቤተሰቦች የ4 ዓመት ልጅ ጅሎ ከቴ፣ የ5 ዓመት ልጅ ዲዳ ከቴን ጨምሮ 14 ቤተሰቦችን እንዳለ በእስር ቤት ውስጥ ይገኛሉ። በሙሉ እስር ቤት ውስጥ የሚገኙ እንዲሁም በግንቦት 23 2020 በጭሎ በጉዳ ወረዳ ሌላ ሪ ሰገን ቀበሌ የ3 ግለሰቦችን ጊዜ በልደዶና ቤተከማ እንዲሁም ዲኦ የተባሉ ሰዎች 6 በሬዎችን ይህ መንጋ ሰራዊት ዘርፏቸው አርደው በልተዋል። በምስራቅ ጉጂ እንደዚህ እየተደረገ ነው። 4000 የሚበልጡ ሰዎች በተለያዩ ወረዳዎች 17 ወረዳዎች ውስጥ በተለይ 4 ወረዳዎች ላይ 4000 የሚበልጡ ሰዎች እንጂ በአንድ ቤት ዛሬ ያውም ዓለም በኮሮና በሽታ ሰዎችን ቤት ውስጥ ቤት ውስጥ እያዋሉ እያለ ስርዓት ሰው ቤት ውስጥ እያዋሉ እነዚህ የአብይ መንግስት የኦሮሞ ህዝብ ጠላትነቱ በይፋ የገለጸበት ሁኔታ ነው። በተለይ በዚህ በአንድ ወር ውስጥ ማለት ነው። እነዚህ ሁሉ ሰዎች በአንድ ቤት ውስጥ ማሰር ማለት ምን ማለት እንደሆነ የኦሮሞ ህዝብ ይህን ቅስም ጥላቻም በተግባራቸው እያየ ነው እና ለምሳሌ ብንወስድ የሀጂ ኡመቻቸውን በዞሮ ዶላ ወረዳ ወቶ ቀበሌ በመንግስት ሰራዊት ልጁ ማለት ልጁ ሞተር እየነዳ ሱቋ ላይ ያለ ሁለቱንም አቃልጦ የገደሏቸው። በሻኪሶ ወረዳ የተለያዩ ሰዎች ታስረዋል። ብዙ ሰዎች ነው የታሰሩት። ሻኪሶ ወረዳ መጋዳ ቀበሌ 7 ሄክታር የበለጠ ቡናና የተለያዩ ችን በመከላከያ ሰራዊት ከጥቅም ውጭ ያደርጓቸዋል። እንዲሁም በሰባቦር ወረዳ ኦዴ ቀበሌ 7 አባወራዎች የተለያዩ የእርሻ ማሳቸው የማሽላ ማሳ የደረሰ ማሳ መከላከያ ሰራዊት እንደዚሁ በገጀራ አውዱ ይወጣል ማለት ነው። በአጠቃላይ እንግዲህ በዚህ አካባቢ በሊበንና በድን ኤልደሎም የተመሳሳይ ግድያዎች እየተፈጸሙ ናቸው። ለምሳሌ ግንቦት 13 ታስሮ ካለበት እስር ቤት አውጥተው ከ12 ዓመት ልጅ ማለትም ስሙ ሁሴ ኦሮ ወይም ሰቦና ኦሮ አባቱ ደግሞ ኦሮ ይባል በሰደቻ ድሬ ሰፈንታ ቀበሌ አምጥቷቸው ልጁን ነው ያረዱት። በጣም አሳቃቂ
አሰቃቂ ግፍ እየተፈጸመበት ነው የሚገኘው ማለት ነው። በዚህ በመንጋ ሰራዊት ማለት ነው። መልካም ጃል ገመቹ እንግዲህ የኢትዮጵያ መንግስት መከላከያ ሰራዊት ህግን የማስከበር ግዴታ አለበት የሚሉት ነገር አለ። በተለይ የኦሮሞ ነጻነት ግንባር በአካባቢው የኦሮሞ ህዝብ እያሰቃየ ስለሚገኝ ህግን ማስከበር ስላለበት ነዋሪው ደግሞ ህግ እንዲከበርለት ስለጠየቀን ያንን ነገር ህዝቡን ለመታደግና ህግ ለማስከበር እርምጃ እየወሰድን ነው እያሉ የመንግስት ባለስልጣናቶች እየገለጹ ይገኛሉ። እንግዲህ አሁን አንተ እየገለጽክልኝ ያለው የ12 ዓመት ልጅ እንደገደሉት ወስደው እንዳረሉት ነው እየነገርከኝ ያለው። ምን ስላደረገ የ12 ዓመት ልጅ ተገደለ? ህግ ማስከበር የሚባለው ምንድነው? እናንተስ ለምን በቦታው ሆናችሁ የኦሮሞ ህዝብን ታስጨንቃላችሁ? በእናንተ ምክንያት የኦሮሞ ህዝብ እየተገደለ እንዳለ ነው እንግዲህ መንግስት እየገለጸ ያለው። የ12 ዓመት ልጅ ምንም አላጠፋም። አባቱ ታስሮ ማለት ሰባቡር ወረዳ ደርሚ የምትባል ጥለሽ አባቱ ለሁለት ወር ታስሯል እና ልጁ ደርሚ ከተማ ውስጥ ነው የሚኖረው ማለት ነው። ተማሪ ነው እና በ10 ማለትም ግንቦት 10 2020 በከተማ ውስጥ እንጂፈን ነው ያለ ልጅ ነው የለም እንጂፈን ማለት እንግዲህ ይህን ልጅ እንዲታረድ አድርጓል ማለት ሌላ ምንም አይነት ያደረገ ወንጀል ወይም ከኦሮሞ ነጻነት ግንባር ጋር የተያዘ ነገር አላደረገም እና እዚህ አካባቢ ምንም አይነት ከኦሮሞ ህዝብ ጋር የሚያያዝ አይነት ማለት ነው ከኦሮሞ ነጻነት ግንባር ሰራዊት ጋር የሚያያዝ አይነት ፈለል የለም። ኦሮሞነታቸው ብቻ ነው ማለትም እነሱ የሚፈልጉትን ማለት ነው። ምንድነው ብልጽግና ወይስ ሌላ ፓርቲ እያሉ አይደለውም። እኔ ምንም አልደግፍም ሲል በግድ ብልጽግና መደገፍ አለብህ እያሉ ሲቀጠቅጡትና እንዲሁም ሲያስቡትና ገንዘብ ቅጣት ሲለቁናል እና ይህ ፍጹም ከስርዓት ማስከበር ከሚለው አባባል ጋር ወይም ያደረጉት ዓላማ ጋር ምንም አይነት ግንኙነት የለውም። ስርዓት ማስከበር አይደለም እና ኦሮሞ በመሆናቸው ብቻ ኦሮሞዎችን ማስከበር ማለት የሚፈልጉትን አካሄድ በጉልበት እንዲወስዱና እነሱ ያሉትን እንዲከተሉ ወይም እንዲቀበሉ ለማድረግ ካለመ እንጂ ስርዓትን ማስከበር አይደለም። ስርዓት ከኦሮሞ ነጻነት ግንባር ሰራዊት ጋር ነው ጦርነት እያደረገ ያለው ከህዝቡ ጋር አይደለም። ህዝቡን ደግሞ እየገደሉት ወይም ንብረቱን እያቃጠሉት ተጽዕኖ እንዲያደርግ በኦሮሞ ነጻነት ግንባር ተጽዕኖ እንዲያደርግ በግድ መገፋፋት እንጂ ስርዓት ማስከበር አይደለም እና ይህ መንግስት በውድቀት እየሄደ መንግስት ነው። ህዝቡን በጉልበት ለማስከበር ወይም በጉልበት የራሱን አካሄድ ወይም የራሱን ዓላማ እንዲወስድ የማድረግ እንጂ ስርዓት ማስከበር አይደለም። መልካም ጃል ገመቹ፣ ወደ ሌላ ጥያቄ ልሻገር። እንግዲህ በጉጂ ወይም በቦረና የሚንቀሳቀሰው የኦሮሞ ነጻነት ግንባር ጦር እናንተ እንዳላችሁት እንደገለጻችሁልን ከዚህ በፊት እንደሚደርሰን መረጃም የመከላከያ ሰራዊት ካምፕ በመውረር ከባድ ጥቃት እንዳደረሳችሁ እየተገለጸ ይገኛል። እስኪ የጥቃቱ መጠንና እንዴት ነበር ይሄ ነገር የሆነው? በኦሮሚያ ውስጥ የኦሮሞ ነጻነት ግንባር ጦር እየወሰደ ያለው እንቅስቃሴ ምን ይመስላል? ድሉስ እስኪ አግኝተናል የምትሉት ምንድነው? ጥሩ እንግዲህ ለአንድ አመት በተለይ አንድ አመት 4 ወር ማለት ነው። በዚህ አመት 4ኛ ወር ድረስ የኦሮሞ ነጻነት ግንባር ሰራዊት መከላከልና መልሶ ማጥቃትን ነበር ሲያደርግ የነበረ። በዚህም ብዙ ድሎችን ተገኝተዋል። መከላከያ ሰራዊት ብዙ መከላከያ ሰራዊቶችን በምስራቅ በምዕራብም በደቡብም ገሎ
ከመንግስት የተለያዩ መሳሪያዎችን በማረፍ እየታጠቀ ነው ያለው። በተለይ በዚህ ወር ማለትም ግንቦት 2-23 ግንቦት 2-23 በተለያዩ ካምፖች ላይ የኦሮሞ ነጻነት ግንባር ሰራዊት በደቡብ የሚንቀሳቀሰው ጥቃት ፈጽሟል፣ ጥቃት ወስዷል። ለምሳሌ በጉጂ ኤልበሎ ጉጂ ምስራቅ ጉጂ ኤልበሎ ወረዳ ቡልቡል የቡልቡል ከተማ ካምፕ ሰራዊቱ ካምፕ ላይ በ2/5/2020 ላይ ማጥቃት ዘመቻ ወስዶ 25 መከላከያ ሰራዊትን የመንግስት ሰራዊትን ገድሎ ከ30 በላይ አቁስሎ የተለያዩ መሳሪያዎችን ከባድ መሳሪያ ፒኬም የሚባለው መሳሪያ 3 ሀካማ ወይም ኤኬም የሚባሉ ክላሽኒኮቭ ማለት ነው 30 ሌሎችንም የተለያዩ የጦር መሳሪያዎችን በዛ ዕለት ማርኳል። እንዲሁም 2 የሰራዊቱ አባላትን ማርኳል። እንዲሁም ድሬ ሰፈንሳ ካምፕ ላይ ማለት ነው በምስራቅ ጉጂ ሰባቡሩ ወረዳ የድሬ ሰፈንሳ የሰራዊቱ ካምፕ ላይ በ10/5 ወርና ግንቦት 10/2020 በወሰደው ማጥቃት 32 የሰራዊቱን አባላት ይገድል 28 የበለጡ አቁስሏል። 10 አካማ ወይም ኤኬኤም መሳሪያዎችን ማርኳል። ሌሎች የተለያዩ ቁሳቁሶችን ማርኳል ማለት ነው። እንዲሁም በጎሮ አዶላ ወረዳ ቀራሮ ቀበሌ ያለ ካምፕ ላይ በ15/5 ወር ማለት ነው ግንቦት 15ን ተመሳሳይ ጥቃት ወስዷል። በዚህ 8 ሲገድል 13ን አቁስሏል። እንዲሁም ጉጂ ምስራቅ ጉጂ ውስጥ ጉጂ ኤልበሎ ወረዳ የሱማን ጊሪ የተባለ ካምፕ ጊዜያዊ ካምፕ ላይ አትን ነው 15 አቁስሎ ከ7 በላይ 15 ሲገድል ከ27 በላይ አቁስሎ 8 ኤኬኤም ከመንጃም ማርኳል። እንዲሁም በተለያዩ ቦታዎች እንዲሁም በምዕራብ ጉጂ ሌሆራ ወረዳ ሄራ ቦምቤ የተሰኘ ቦታም እንዲሁ ህዝብን ሊያሰቃይ የተሰማራውን የሰራዊት በቀጣ በማድረግ በውስጥ ገሎ 5 በአጠቃላይ በሊበን ወረዳም እንዲሁም 23 በግኒ ኤደሎ ብልቡልም እንደዚሁ ጥቃት ፈጽሞ በቦረና ዞንም ጣስ ወረዳ ዶር በሚባል ቀበሌን እንዲሁ ጥቃት ፈጽሞ በአጠቃላይ በዚህ ከ2 እስከ 23 251 የወያኔ የአብይ ሰራዊትን ከጥቅም ውጭ አድርጓል። ሙትና ቁስለኛ አድርጓል ማለት ነው እና በአጠቃላይ 3 ጂኬም እንዲሁም 60 ኤኬኤም ጠመንጃዎችና ሌሎች ቁሳቁሶችን ጥይቶች የተለያዩ ጥይቶችን እንዲሁም ሌሎችም ቁሳቁሶች ማርኳል ማለት ነው። ይህ ማለትም በዚህ ወር ማለት ነው። እንግዲህ ከዛ በፊትም ብዙዎች ማለትም ከግንቦት ከጥር 1/20 እስከ 4ኛ ወር ድረስ ብዙ ጥቃቶችን ፈጽሟል። ብዙ ወታደሮችን ገድሏል። ለጊዜው ዶክመንቱን ባይዝም ከዛ በፊት ደግሞ ከ11ኛ ወር እስከ 1ኛ ወር ማለትም 2020 ላይ በቦረና ዞን የተለያዩ ሰራዊቶችን ማርኳል። ብዙ ብዛት ያላቸውን ሰራዊቶችን ማል ለምሳሌ
በቦረና ዞን በሶስት በሁለት ወር ውስጥ ሁለት ዲኬም ከባድ መሳሪያ ማለት ዲኬምና ሁለት ስናፐር እንዲሁም 38 ኤኬኤም መሳሪያዎችን እና በቢጂ በምዕራብ ቢጂ 20 ኤኬኤም በምስራቅ ቢጂ 30 አካማ ኤኬኤሞችን እንዲሁም በአጠቃላይ 85 አካማዎችን የማረከ ሲሆን ብዛት ያላቸውን መከላከያ ሰራዊትን ሞትና ቁስለኛ አድርጓል ማለት ነው። መልካም 11 ወይም በማለት የጠቀሰው 411 በሚለው እንዲስተካከል እንጠይቃለን። ምክንያቱም ሌላ ነገር እንዳይመስል። መልካም ጃል አቦዬ እንግዲህ ጃል ገመቹ በተለይ አንድ መንግስት የሚከሳችሁ ነገር አለ። በተለይ አሁን ባለፈው ከአንድ ሳምንት በፊት ወደ ምዕራብ ወደ እናንተ ወደ ደቡብ የሚመጡትን ለኮሮና ቫይረስን ለመዋጋት ህዝብን ለማስተማር ሲንቀሳቀሱ የነበሩ 12 የኦሮሚያ ፖሊሶችን እንደገደላችሁ ይገለጻል። ለምን ትገላላችሁ? በሽታውን ለመዋጋት ህዝብን ለማስተማር የሚንቀሳቀሱ እናንተን ካላጠቁ ለምንድነው እርምጃ እናንተ ወሰዳችሁት? ስለነዛ ፖሊሶች የሚነግሩን ነገር አለ? መንግስት የሚለው ትክክል ነው ወይስ ሌላ ነገር ነው? ይህ መንግስት ለኦሮሞ ህዝብ የሚያስብ መንግስት አይደለም። ለምሳሌ ቅድም እንደገለጽኩ ይህን ያህል ህዝብ ማለትም በየቀበሌው በየወረዳው ቅድም የተጠቀስኳቸው ቁጥሮችን እያሰረ ምንድን ነው የሚያስተምረው? ምንም አይነት ከበሽታው ጋር የሚያያዝ አይነት ነገር በኦሮሚያ ውስጥ ማስተማር የሚባል ነገር የለም። ይህ መንግስት የያዘው የኦሮሞ ህዝብ ከዚህ መግደልና ማሰር እንዲሁም በዚህ አጋጣሚ በዚህ በሽታ አጋጣሚ ይህን ህዝብ ለመጨረስ እንጂ የሚያስተምር መንግስት አይደለም። ለዚህ የተባሉት ማለትም እኛ የምንወስደው ጥቃትን የሚፈጽ ማለት የታጠቀ ቡድን ብቻ የታጠቀ ቡድንና እንዲሁም የዚህ የስርዓቱ ጀሌዎች በህዝብ ላይ ይህን ጥቃት የሚፈጽሙት ከሰራዊት ጋር ሆነው የወረዳ የቀበሌ እንዲሁም የዞን ካቢኔዎች የሚባሉ የኦሮሞ ጠላቶች ላይ ነው እኛ በትክክል የምናተኩረው እንጂ በሰላማዊ ሰው ላይ እንዲሁም ሰላማዊ ሰዎች የሚያግዙ ሰዎች ላይ አይደለም። እና እነዚህ የኦሮሞ ህዝብ ጠላቶች ናቸው። አሁን የጠቀስኩላችሁ ማለትም የዚህ የብልጽግና መዋቅር ለነገሩ መዋቅሩ የለም። እኛ ከአንድ አመት እስከ 5ኛ ወር ውስጥ ነው ያለነው። የራሱ መዋቅር በዚህ እኛ የምንንቀሳቀስበት ቦታ ላይ አሁን አልተሳካለትም። እነዚህ መዋቅሮች የኦሮሞን ህዝብ ለባርነት የሚያስገዙ የውስጥ አርምጃትን የኦሮሞ ልጆችን ለባዕድ አሳልፎ የሰጡ ከዛ በፊትም ለ28 አመታት መንግስት በመለስ ዜናዊ ውስጥም ሲፈጽሙ የነበሩት እንጂ ሌሎች የሉበትም። እነሱ ናቸው ከላይ እስከታች ያሉት ትናንትና የኦሮሞን ህዝብ ሲገሉና ትናንትና የኦሮሞን ህዝብ ሲያስጨፈጭፉ ሲያሳስሩ የነበሩት ናቸው እና በአጠቃላይ ይህ መንግስት ለኦሮሞ ህዝብ የሚያስብ መንግስት አይደለም። የኦሮሞ ህዝብ ለማጥፋት ሌላውም ግልጽ ለማድረግ ጃል ገመቹ ግልጽ ለማድረግ እያልከኝ ያለኸው ሰራዊት ወይም የኦሮሚያ ፖሊስ የመጣው ህዝብን ለማስተማር ሳይሆን እናንተ ላይና ህዝቡ ላይ እርምጃ ለመውሰድ ነው የመጣው እያልከኝ ያለኸው? ምንም አይነት
ለኦሮሞ የሚያስቡ አይደሉም። መልካም የጉጂ ወረዳ አስተዳዳሪ ከአንድ ሚዲያ ጋር ሲናገሩ የሰማነው ነገር አለ። በተለይ በጉጂ የሚንቀሳቀሰው የኦሮሞ ነጻነት ግንባር አጥቅቶ ሮጦ ወደ ሶሎሎ የሚሄድ ነው። የኢትዮጵያ መከላከያ ሰራዊት ሲመጣ እያጠቁ የሸሹ ወደ ኬንያ ሶሎሎ የሚባለው አካባቢ ገብተው መሽገዋል ነው የሚባለው። የኦሮሞ ነጻነት ግንባር ካለፉት 2 ዓመት እንደው የዶክተር አብይ መንግስት ከተመሰረተ በኋላ በመሬት ላይ ያገኘው ወይም መሬት ተቆጣጥሮ የራሴ ግዛት ነው የራሴ ምድር መንደርደሪያ ነው ብሎ የያዘው ምድር መሬት አለ? እንግዲህ በዚህ በ2 ዓመት እንዳልከው በ2 ዓመት ወደ 2 ዓመት መልስ እና ከ2 ዓመት በላይ ነው የኦሮሞ ነጻነት ግንባር በተለይም በደቡብ የሚንቀሳቀሰው 28 ዓመት ከ30 ዓመት አካባቢ ሆኖታል። የ2 ዓመት እንደጠየቀኝ ለስለህ ነው። በዛ 2 ዓመት ውስጥ በአጠቃላይ ይህ መንግስት የሚቆጣጠርበት ቦታ አልነበረም። በዚህ በደቡብ ማለት ነው እና በስመርቅ የኦሮሞ ህዝብ እንደምታውቀው በገዳ ሲስተም የሚተዳደረው ህዝብ ነው። እዛ ውስጥ ማለት ነው እርቅ የሚባልና ይቅርታ የሚባል ከፍተኛ ቦታ የሚሰጠው ነው በኦሮሞ ህዝብ ማለት ነው። በኦሮሞ ህዝብ ትርጉም ነፍስ ትርጉም ሳይሆን እና በዚህ ይህንን ስለሚያውቁ አባገዳ ልጆች እያሉ የኦሮሞ ህዝብ ጥያቄ ወደ ኋላ አድርገው በኦሮሞ ህዝብ ጥያቄ የሚመልሱ አስመስለው በዚህ አባገዳሺ ልጆች በመባል ሲል የራሳቸውን ፍላጎት ማለትም የራሳቸውን ፍላጎት የኦሮሞ ህዝብን ጥያቄ ወደ ሌላ በመቀየር ባላቸው ማለትም የራሳቸው ዓላማ ከዳር ለማድረስ በዛን ሰዓት በዚህ ሲስተም ተጠቅመው ነበር ማለት ነው እና በዛ ሰዓት አባገዳዎች ሌሎችም ሽማግሌዎች እርቅ ብለው እንግዲህ በዚህ የኦሮሞ ህዝብ ስለሚያምን የኦሮሞን ህዝብ ሀሳቡን ከዛ ከ150 ዓመት በላይ የነበረውን ጥያቄ ማለት ነው የነበረውን ችግር ወደኋላ አድርጎ በእርቅ ስም በአባገዳ ልጆች የሚባለው እርቅ ስም ይህን ወደዚህ እርቅ እንዲሄድ እውነት ብሎ ስለወሰደ እነሱም በዚህ ተጠቅመው የተለያዩ ቦታዎችን በዛ ማለትም ከአምቦ እርቅ በኋላ ብዙ ሰራዊቶችን በተለያዩ ማለትም በጉጂ እና በሁለቱ ልጆች እንዲሁም በቦረና ብዙ ሰራዊቶችን በዛን ዕለት ነበር ያጓጉዙና የተለያዩ ቦታዎችን ሲወስዱ የነበረው እንዲሁም በምዕራብም በሌሎች አካባቢዎችም በዛ ሰዓት የኦሮሞ ህዝብ ሀሳብ ተከፋፍሏል። ያን ለ150 ዓመት ሲጠይቅ የነበረውን ሀሳቡን በዚህ ጋር ጎባቸው እና እውነተኛ እርቅ መስሎት እንደዛ አይነት ሀሳብ የተከፈለ ሀሳብ ስለነበረ በዚህ ሀሳብ ገብተው የኦሮሞ ነጻነት ሰራዊት ላይ ጦርነት ከፈቱ። እንዲሁም የኦሮሞ ነጻነት ሰራዊትን ለማንበርከት የኦሮሞ ነጻነት ሰራዊትን የሚደግፉትን ሰዎች ብለው ለሚጠራች ማለት የእነሱን ሀሳብ የማይወስዱ በትላንትና ኦፒዲዮች ላይ ያላቸውን ሀሳብ ኦፒዲዮች በዛን ሰዓት ማን እንዳለ ስለ ጥላቻው ለኦፒዲዮ ጥላቻ ያላቸውን ሰዎች ሊስት አድርገው ስለሰጣቸው ወዳውኑ ወደ ሰራዊቱን ይወጋ የኦሮሞን ህዝብን እንደዛ ቅድም እንዳልኩ 7,000 በላይ የሚሆነውን የአባወራ ቤቶችን ያቃጥልና ስስ ያደርግ ነበር ማለት ነው እና እስካሁን ድረስ እኛ የራሳችን ስልትን የምንጠቀመው ማለትም ብዙ ሰራዊት ወደዚህ አካባቢ እኛ በምንቆጣጠራቸው አካባቢዎች ደርገው እያስገባ ነው። ብዙ ከባድ መሳሪያዎችን እያስገባ ነው እና እኛ የራሳችን ስልትን የምንጠቀመው መልካም
ኦኬ የደቡብ ኦሮሞ ነጻነት ሰራዊት ብቻ አይደለም የምንመለከተው በአጠቃላይ በኦሮሚያ ክልል በተለያዩ ማለት ነው 2/3 የኦሮሚያን ክልል የኦሮሞ ነጻነት ሰራዊት እየተንቀሳቀሰበት ይገኛል በኦሮሚያ አሁን ሰዓት ማለት ነው እና የራሳችን ስልት ነው የምንጠቀመው 2/3 ማለት ነው እና ይሄን ሀላ ቦታዎች ሁሉ አለን ማለት ነው መንግስት ይሄን ቦታ አንድ የራሱ ማዕቀር አዘረጋበትም ማለት ይችላል ጃል ገመቹ 2/3 ማለት በጣም ትልቅ አካባቢ ነው እንግዲህ መልካም ጃል ገመቹ በጣም የሚገርም ነው የምዕራብ ኦሮሚያ የጦር አዛዥ ጃል መሮ አንድ የገለጸው አገላለጽ ነበር አንተም አሁን ቀደም የገለጽከው ነገር አለ አንድ ላይ ስለተመሳሰለብኝ እንደው ደግሜ ለማንሳት ፈለኩኝ የምዕራብ ኦሮሚያ የጦር አዛዥ ሲናገር ያሁን ያለው መንግስት እየተበታተነ ያለቀለት ለፈስፈስ አቅም የሌለው የኦሮሞ ህዝብን ወደ ራሳችን አድርገን የቀራ መንግስት እንጠልጥሎበት ያለው መከላከያ ሰራዊት ነው ያንን የመከላከያ ሰራዊት ለመቁረጥ እየሰራን ያለ ነው ትግላችንን ወደ ፍጻሜ እያደረስነው ነው ብሏል አሁን ጃል ገመቹ አንተም ስትጣቅስ ይሄ መንግስት እየወደቀ እየተበታተነ ያለ ነው ብሏል ይሄ በዚህ በጃል መሮ ሐሳብ ተስማማለ ትግላችሁ እያበቃ ይሆን ወደ ድል እየተጠጋን ነው ያላችሁኝ ነው ያላችሁት ትክክል ነው ይህንን የምንለው ለአንድ አመት ያህል ከመንግስት ጋር መንግስት ማለት ራሱ ለአንድ አመት ከ5 ወር እኛ መከላከያ ሰራዊት ብቻ ነው ያለው ማለት እንችላለን መከላከያ ሰራዊት ነው ያለው እና ይህ መከላከያ ሰራዊት ደግሞ በተለያየ ማለት ነው በራሳችን የሆነ ስልት ከሱም ራሱ እንደቀደም እንደለስኩ የተለያዩ ከባድ መሳሪያዎችና ሌሎችን ትናንሽ መሳሪያዎችን እየማረክን ሰራዊቱ እየታጠቀ ነው እና በብዛት በኦሮሚያ ክልል በተወሰነ ቦታዎች በስተቀር በራሳችን ስልት ማለትም እየተንቀሳቀስን ነው ማለት ነው እና ሰራዊቱን ስታይ አሁን እንዳልኩ ሰራዊቱ ብቻ ነበር ሲል ከአንድ አመት በፊት ማለት ነው ግን በዚህ በአንድ አመትና 4 ወር ውስጥ ስናየው ደግሞ ሰራዊቱ ራሱ ላለው ካል ማለት ነው ጥንካሬ ቢኖረው ኖሮ ማለት ነው መጀመሪያ ሲጀምሩ በ15 ቀን ውስጥ ነው ጦርነቱን የሚጨርሰው እንዳሉት እና ይህን ሁሉ ስታየው ራስ ይህ ሰራዊት ማለትም በቃቱን አለው ብለህ ልትገምት ትችላለህ ማለት ነው እኛ ግን ሰራዊቱ በአጠቃላይ የሚዋጋት አቅሙም ሆነ እንዲሁም በአጠቃላይ በራሱ ውስጥ ያለው ችግር ብዙ ሰራዊቶች የሰራዊቱ አባላቶች ወደኛ እጃቸውን እየሰጡ ናቸው በዛ ውስጥ ያለውን ችግሮች ብዙዎች ናቸው እና በዚህ አመት ውስጥ አንድም ቦታ ያሸነፈበትና የተሳካለት ጦርነት ያደረገበት ጊዜ የለም በአጠቃላይ ብታየው መንግስት ራሱ ለማጥሩ ይረጋ በዚህ በሰራዊቱ አማካኝ ሊዘረጋ የፈለገበት መዋቅር የተበታተነ ነው እና አንድም የተሳካለት ቦታ የለም መዋቅሩን ሲዘረጋ እኛ ራሳችን መልሰን ያን መዋቅር እናፈርስበታለን እና ያለው በሰራዊቱ ላይ ነው የነበረው አሁን በአሁኑ ሰዓት ግን ሰራዊቱ ራሱ ምንም የመዋጋት አቅሙ ሆነ ሰራዊቱ ካሁን በኋላ የኦሮሞ ነጻነት ግንባር ሰራዊትን እንዳሉት የሚያጠፋ ሰራዊት አይደለም በውስጣቸው የተለያየ ችግሮች ያለው የሚፈጽሙት በደሎች ራሳቸው ቤት ማቃጠሉ እንዴት በኦሮሞ ህዝብ ላይ የሚያደርጉት ግፍ ሁሉ በዛ ሰራዊት ውስጥ ያለ የኦሮሞ ልጅ ባይኑ ያየንም እና በተለያየ ምክንያት ነው በዛ ሰራዊት ውስጥ የተካተተው
እነዚህ ሰራዊት ራሱ ትላንትና የኬሮ ወንድሞቹ ጋር ትግል ሲያደርግ የነበረ ብዛት ያለው በሰራዊት ውስጥ ያሉት እንደምናውቀው ወንድሞቹ የተገደሉበት ቤተሰቦቹን ያጣበት እነዛ የኬሮ ወጣቶች በዩኒቨርሲቲ እስከ ታች ያሉት በዛ ትግል ውስጥ ያጣበት ነው። በአሁኑ ሰዓት በዛ ባልኩ ሰዓት ተታለውም ቢሆን ማለትም አሁን ደግሞ እያዩት ያሉት ግፍና በደል በአጠቃላይ ከሰራዊቱ የመዋጋት አቅሙን እንዲያጣ አድርጎታል እና በአጠቃላይ ሰራዊቱ በዚህ አካባቢ ውስጥ ያለ ስለሆነ የኦሮሞ ህዝብና የኦሮሞ ነጻነት ሰራዊት አሁን በኋላ በአንድነት ይህን መንግስት ማለትም ዲክታተር የሆነ መንግስት ወደ አላስፈላጊ ጦርነት ውስጥ እያስገባቸውና እያለቁ ያሉ ሰራዊት እያዩት ስለሆነ በዚህ አቋም በእኛ ማለትም በእኛ አስተያየት ማለትም በእኛ ስልክ ትግሉን ወደ ማጠናቀቅ ደረጃ ላይ ያለ ነው ብለን ነው እና የሚገርም ነው። ጃል ገመቹ ጃል መሮም ይሄንን ቃል ነው የደገመልኝ የተናገረው። ስለዚህ እናንተ አሁን እያላችሁ ለኦሮሞ ህዝብ ቃል እየገባችሁ ነው። ከጫንቃህ ላይ መከራህን ልናወርድልህ ደርሰንልሃል እያላችሁት ነው። ግን በሌላ አንጻር ጃል ገመቹ የኦሮሞ ህዝብ ላይ በተለይ የሌላ ብሔረሰብ ተወላጆች እንዲሁም ኦሮሞ ራሱ አሁን እውነት የኦሮሞ ነጻነት ግንባር የኢትዮጵያን መከላከያ ሰራዊት ተቋቁሞ ያሸንፋል አይ ዝም ብለው ነው የሚሉት ነገር የመንግስት ባለስልጣናቶችም ደግሞ በተሰባበረ መሳሪያ እኛን ያሸንፋሉ የሚሉት ነገር ስላለ ይሄንን ጥያቄ ነው ያነሳው ያለውት ያላችሁት ከኦሮሞ ህዝብ ጫንቃ ላይ መከራህን ችግርህን ልናወርድ ነው ያላችሁን ያላችሁት የማዕከላዊ ኦሮሚያ የጦር አዛዥ ምክትሉን ጃልጀሬኛንም ሳናገር የኦሮሞ ነጻነት ግንባር ሰራዊት የሌለበት የለም እኛ የሌለንበት የለም ደርሰናል እያላችሁ ነው ያላችሁት እሱም ጃልጀሬኛም የተናገረው ይሄንን ያለው ምን ያህል እንግዲህ የኦሮሞ ህዝብ ከናንተ ጋር ቆሟል ከኦሮሞ ህዝብ የምትጠብቁት ምንድነው የኦሮሞ ህዝብስ ከናንተ የሚጠብቀው ምንድነው ይሆን በጣም ጥሩ እንግዲህ በአሁኑ ሰዓት የኦሮሞ ህዝብ ከአንድ አመት ከአንድ አመት በፊት የተሳሳተ ስህተቶችን ይህ ስህተት በደርግ ዘመን የተፈጸመ ስህተት ነው እንደገና ደግሞ በዚህ የኦሮሞ ልጅነን ይህንን ልጆቻችሁ የተሰውለትን አላማ ከዘበና ደርሳለን እርቅ ምን እያሉ ሲሉ በነበረውና የራሳቸውን አላማ ደብቀው ለግዳይ ፕሮግራማቸው የኦሮሞ ህዝብ ከፋፍለዋል ሐሳቡን እንዲበታተን አድርገዋል በዚህ በርቅ በምን የሚባለው ነገር እንዲያም ማለትም መንፈሱ ይህ በኦሮሞ ህዝብ ትልቅ ቦታ ያለ ስለሆነ በዛን ሰዓት አላየም ነበረ ዛሬ ግን ምን እየተደረገ ነው ምን እየተፈጸመ ነው ወዴትስ እየሄድን ነው የሚለውን በግልጽ አይተውታል እና ትናንትና እንደነበረ ማለትም ከአንድ አመት በፊት የነበረ ሳይሆን ዛሬ ወደ አንድ ሐሳብ የመጣበት ነው ያለው እና ይህንን ለመፈጸም ደግሞ አሁን በኋላ ስህተቶችን ተምረው ለመጨረሻ ጊዜ የኦሮሞ ችግር መፍትሄ እንዲያገኝ የኦሮሞ ህዝብ ችግር ብቻ ሳይሆን ሌሎች እንዳይረታ ተመሳሳይ ያላቸው ህዝቦች እንዳሉ ነው የነዚህን ዕጣ በትክክለኛው መንገድ ወደ እውነተኛው ነጻነት ወደ እውነተኛ ፍላጎት ህዝቡ በዚህ ኢምፓየር ውስጥ በጉልበት የተጠቃለሉ ህዝቦች ሁሉ የራሳቸውን ውሳኔ የሚወስኑበት የኦሮሞ ህዝብን
በዚህ በምስራቅ አፍሪካ ለብዙ ጊዜያት የኦሮሞ ችግር ሆኖ የታየው ላይንን የሚቀርፍበትንና በዚህ አካባቢ ሰላምን የሚያመጣበት ጊዜ ሩቅ አይደለም። የኦሮሞ ህዝብ ከዛ ስህተት ውስጥ ተምሮ ለኦሮሞ ነጻነት ግንባር ጋር በመሰለፍ ያለውን ኃይል ትናንትና በቄሮ ከ14 ከ16 ድረስ ባደረጉት ያን ኃይል መልሶ ከኦሮሞ ነጻነት ግንባር ጋር በማቀናጀት ይህን ዲክታተር ወይም አምባገነን መንግስት ወደ ኦሮሞ ህዝብ ሲሰዋለት ለነበረው ዓላማ ሳይሆን ወደ ሌላ ትላንትና የኦሮሞን ህዝብ ሲያደማና የኦሮሞን ህዝብ ፍላጎት ያላጠቃለለ ኢትዮጵያ ስር ለማጠቃለል የሚሄደውን አምባገነን መንግስት አሁን ለኢትዮጵያ ህዝብ ትክክለኛ የሆነ በፍላጎት አብሮ የሚኖርበት ወይም ደግሞ እንደ መሮ እንዳለው በንጹህ ጎረቤትነት አብሮ የሚኖርበት ጊዜ ሩቅ አይደለም። ስለዚህ የኦሮሞ ህዝብ አሁን በኋላ ወደዚህ አቅጣጫ ተመልሶ የኦሮሞ ነጻነት ግንባር ሰራዊትን በማገዝ ሌሎች በመንግስት ውስጥ ያሉት የኦሮሞ ልጆችም ይህን የተሳሳተ መንገድ አይተውታል። ወደዚህ ወደ ትክክለኛ መንገድ መልሰው ይህን ሰላም የምናመጣበትና የኦሮሞ ህዝብን ለ150 ዓመት እንደማለትና ልጆችን ሲያጣበት የነበረበት ችግር በትክክለኛ መንገዱ የሚፈጸምበት ጊዜ ሩቅ አይደለም የምለው። መልካም እንግዲህ ጃል ገመቹ የኦሮሞ ህዝብ ብዙ ጊዜ ከዚህ በፊትም ደጋግመን ስንገልጽ የኦሮሞ ህዝብ ሰው አምላኪነቱን ማቆም መቻል አለበት። ሁለተኛ የኦሮሞ ህዝብ ካለ አንዱ ወጥቶ የሆነ ነገር ሲናገር አብሮት ማጨብጨቡን መጨፈሩን ማቆም መስከን አለበት። ሰከን ብሎ መመልከት አለበት። ሌላው በተለይ በኦሮሞ ነጻነት ግንባር ሰራዊት ላይ በኦሮሞ ነጻነት ግንባር ላይ ከዚህ በፊት ሲዘመት የነበረው ምንድነው እንደ ሽፍታ እንደ ገዳይ አድርጎ የኦሮሞ ልጅ ራሱ ኦሮሞ ፕሮፓጋንዳ ሲነዛ ነበረ። ሽምግልና መቀበል አለበት እነማሞ መዘምርን ያሰቀለው ይሄ የተሳሳተ ሽምግልና ነው። ሽምግልና መደራደሩ ጥሩ ነው፣ ማስመታርቆ በሰላም መግባት ጥሩ ሆኖ ሳለ የኦሮሞ ህዝብን አንገቱ ላይ ገመድ የሚያንጠለጥልበት ከሆነ አደጋለው። የአባገዳ ልጅ ስልጣን ላይ ያለ ተብሎ አንድ ሰሞን ከፍተኛ ዘመቻ ሲካሄድ ነበር። ዛሬ የኦሮሞ ልጆች ደግሞ በጉሮኖ እየተገደሉ እየወደቁ ይገኛሉ። በሺዎች የሚቆጠሩ ደግሞ በተለያየ በጦላይ በሙልጌታ ቡሊ ካምፕ እንዲሁም በታጠቅ ካምፕ በቀላዳምባ እንዲሁም በዝዋይ በቅሊንጦ በማከላዊ የተለያየ አካባቢ የኦሮሞ ልጅ እየታሰረ ይገኛል። እንዲሁም አምቦ ቤተመንግስት የኩምሳ ሞረዳ ቤተመንግስት የኦሮሞ ልጆች እየታሰሩ እየተገደሉ ነው ያሉት። ዛሬም ለሆዳቸው ያደሩት ደግሞ የተለያየ በኦሮሞ ህዝብ ላይ ሌላ ዘመቻ እየከፈቱ ነው። ኦሮሞ ሆነው ለነዚህ የምታስተላልፉት መልእክት ምንድነው? መከላከያ ሰራዊት ውስጥ ይላሉ የኦሮሞ ልጆች መሳሪያ ታጥቀው ለንጀራ ብለው ላሉትስ ጥሪ የምታደርጉት ነገር አለ? የሌላ ብሔር ተወላጅ ከኦሮሞ ነጻነት ግንባር ጋር ቆሜ ለነጻነትና ለክብር ታገላለው ካለ እንደው የምታመቻቹት ነገር አለ? ጃል ገመቹ በጣም ጥሩ። እንግዲህ ከበን አንድ ትንሽ ተጣጣስ ይመስለኛል። የኦሮሞ ልጆች በኢትዮጵያ በእንዳረጃ ሰራዊት ተቃለሉ እና አሁንም አብረን በውጊያ ላይ ያለን ነው። እንግዲህ ይህ በሰራዊት ውስጥ ያሉት የኦሮሞ ልጆች በአንዳንድ ኢንፎርሜሽኖችን ማለትም ከዛ ውስጥ ራሳቸውን ወደ ኦሮሞ ነጻነት ግንባር ከዛ ሰራዊት ውስጥ ወጥተው የተቀላቀሉ ሲገልጹት ትናንትና
ወንድሞቻቸው የከፈሉት መስዋዕትነት በተሳሳተ መልኩ ወደ ሌላ አቅጣጫ እንደዞረና በአሁኑ ሰዓት በኦሮሞ ልጆች ላይ እነዚህ ፈጽሞ የሚታዘዙበት በአጋጣሚ አንድ ነገር ንገሪ በጉጂ ዞን ውስጥ አንዳንድ የሚሊሻዎች ሌሎች ከነዚህ አባላት ማለት ሚሊሻ እንዲሁም ፖሊሶች የተለያዩ አሉ በኦሮሞ አካባቢ ያሉ እና እነዚህ ሰዎች ራሳቸው በግዳጅ ወደ ኦሮሞ ነጻነት ሰራዊት እንዲዘምቱ እነሱ ከፊት ሆነው እንዲዘምቱ ያደርጓቸዋል እና ከኋላም ጠመንጃ ነው የሚጠቀስ ከኋላም ጠመንጃ ነው ከፊትም ጠመንጃ ነው እና በአሁኑ ሰዓት እንዴት ብዙ ሀሳብ ማለትም በእነዚህ ሰዎች ትክክለኛ መንገድ ላይ እንዳሉ አይተውታል ማለት ነው። ትናንትና በመለስ ዜናዊ በቡሌ ላይ የተፈጸመ ብዙ የኦሮሞ ወጣቶች ናቸው ቤታቸውን አላስፈላጊ ለሆነ ጦርነት ራሳቸውን የተሰዉት ማለት ነው። ምን ስለ ኦሮሞ ሕዝብ በማይገባ ጦርነት ላይ ማለት ነው። ዛሬ ደግሞ ተመልሶ ወደ ኦሮሚያ ጦርነቱ ተመለሰ እና የሚገሉትን የሚያስቡትን አብራቸው የሚዋጉትን ወንድሞቻቸው ናቸው። ትናንትናም ካጠገባቸው ደብተርና ቀለም የያዘ ወንድሙ ጓደኛው ወይም ዘመድ አዝማዱ ለዚህ አይነት የኦሮሞ ሕዝብ ላይ ግፍ እንዲፈጸም አይደለም መስዋዕትነት የከፈለው እና ዛሬ አይተውታል። ትናንትና በእነዚህ ሰዎች አምነው እውነትም በትክክለኛ መንገድ የኦሮሞን ጥያቄ እነዚህ ልጆች ይመልሳሉ ብለው አስበናም አምኗቸው ነበረ። ሌሎችንም ሰዎች አምኗቸው ነበረ። ግን አሁን በተለይም በዚህ አንድ ዓመት ውስጥ የኦሮሞ ሕዝብ ማለትም በተለይ ወጣቱ ትውልድ ማለት ነው አንድ ትምህርት ይወስዳል። የኦሮሞ ነጻነት ግንባር ሰራዊት ከዚህ በፊት የተለያዩ ችግሮች ሲፈጸሙ በኦሮሞ ነጻነት ግንባር ካምፕ ውስጥ በነበረ ሰዓት በሰዎች ማመን ነበረ። በሀሳብ የማመን ሳይሆን ማለት ነው ለዛ ዓላማ ለኦሮሞ ነጻነት ግንባር ሰራዊት ብለው መጥተው ነገር ግን ሰዎች በማመን ብዙ ችግሮች ተፈጽመዋል። እንዲሁም ለወጡበት ዓላማ ትተው ጠላት እጃቸውን ሰጥተዋል። ብዙ ነገር ነበር በሰራዊት ተጠመማሉ። የኦሮሞ ነጻነት ግንባር ሰራዊት ዛሬ ግን ከዛ ትምህርት ወስዶ ለዓላማው ነው ለሰዎች ሳይሆን በትናንትና ኤለሞቹ የጀመሩት እና ሌሎች ማለት የኦሮሞ ኮከብ ራሳቸውን ሰውተው ይህን ድርጅት ያቋቋሙት ያን ሀሳብ የቀድሞ ማለት ነው የዛን ሰዓቱን ሀሳብ ከግብ መጥፋት አለበት። ይህ ነው የኦሮሞ ሕዝብ ችግሩን በ150 የነበረውን ችግርን ይፈታልና ከዛ በማመን የኦሮሞ ነጻነት ግንባር ሰራዊት ካለፈው ትምህርት ወስዶ በሰዎች ሳይሆን በሀሳብ ማለት ነው የመጀመሪያው የኦሮሞ ነጻነት አቋም ዓላማ በማመን ሰዎች ታጋዮች ወዳለ ግን የምታምነው በዛ ዓላማ ላይ መሆኑን ብቻ ነው። ከዛ ዓላማ ውጪ የሚወጣ ከሆነ ለሱ ሳይሆን ለዓላማው አንተ ቅድመ የምትሰጠው ማለት ነው እና ይህ ደግሞ ለእኛ ለኦሮሞ ነጻነት ግንባር ሰራዊት ተመርጦ ነው የኦሮሞን ሕዝብ ትግልና ኦሮሚያንና ኦሮሞን ለመታደግ ይህን አቋም ወስደን ዛሬ የኦሮሞ ትላንትና በእነዚህ ሰዎች የተሳሳቱ ጦርነቶችን
ወደኛ ተመልሰው በትክክለኛ ዓላማ ሲገርተኛ ጋር ንቃት ሲከፈሉ ይገኛሉ ማለት ነው። እና ይህ ለነዛ ለወጣቶችም ትምህርት ነው። ለሰዎች ሳይሆን ታጋይ ለሀሳቡ ነው። በሀሳቡ ማመን አለበት። የሀሳብ ደግሞ በትክክል በዛ ላይ መሆኑና አለመሆኑ ማረጋገጥ አለበት እንጂ ጣፍ አልነበረም። ይህ ሁሉ እንግዲህ እዚህ ትምህርት መስዋዕትነት ይከፍለናል ማለት በዚህ አንድ አመት ውስጥ ብዙ ነገር ተደርጓል። በወለጋ ዞኖች ብዙ ሰዎች አልፈዋል። ንብረቶች ወድመዋል። በጣም ኢሰብአዊ የሆነ ሰዎችን ተፈጽሞበታል በኦሮሞ ህዝብ ላይ። እንዲሁም በተለያዩ ቦታዎች ኦሮሞ ነጻነት ግንባር በማይንቀሳቀስበት ቦታም ይህንን አቋማቸውን ከዳር ለማድረግ ማለት የሚቃወማቸውን ሁሉ ሲያስሩ ሲገቡ ነው እና ይህ ሁሉ መስዋዕትነት ትምህርት ሆኖልናል ማለትም ለኦሮሞ መልካም በተለይ ለወጣቱ ለቁቤ ትውልድ እና እነዛ በሰራዊት ውስጥ ያሉት የኦሮሞ ልጆችም የዚህ ትውልድ አካል ናቸው። ራሳቸውን አስተካክለው የኦሮሞ ነጻነት ግንባር ሰራዊት የያዘው አቋም በዚህ ኢምፓየር እንዲሁም ለዚህ ለምስራቅ አፍሪካ ትክክለኛውን ችግር የሚፈታበትንና በሰላም በዚህ አካባቢ ሰላም እንዲሰፍን የምናደርግበት ስለሆነ ለሁሉም ህዝቦች ትክክለኛውን ነጻነት የራሳቸውን እድል በራስ እንዲወስኑ እንዲሁም በአጠቃላይ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ግንባርን እንደ ትራክ ለሚያዩ ሰዎች ሁሉ አሁን በሚያደርጉት ወይም ደግሞ አሁን ባገኙት አጋጣሚ ወደ ትናንትና ሊመልሱ ወይም ወደዛ ከነዚህ ከአምባገነን መንግስት ጋር ሽርጉድ የሚሉት ይህ ትክክለኛውን ሰላምና እንዲሁም ለዚች ምድር ለኢምፓየሪቷም ህዝቦች ለምስራቅ አፍሪካን ሰላምን የማያመጣ ስለሆነ ከኦሮሞ ነጻነት ግንባር ሰራዊት ጋር ታግለውም ወደ ኦሮሞ ነጻነት ሌሎችም ብሔረሰቦች በተለይ ጭቁን ህዝቦች የኦሮሞን ጣፋንታ የነበራቸው በጉልበት ኢትዮጵያ ውስጥ ለወደቁ ሌሎችም በሰራዊት ውስጥ ያሉት የኦሮሞ ነጻነት ግንባር ጋር ትግላቸውን የያዙትን መሳሪያ ለእነዚህ ለአምባገነኖች የራሳቸውን ዓላማ ከግብ ለማድረስ ለህዝቡ ምንም አይነት ለህይወቱ የማይሳስትን ከዚህ ከኢምፓየሪቷ ውስጥ አምባገነኖችን ሰጥተው ሁሉም ብሔረሰብ የራሱን እድል እንዲወስን ሲቻለው አንድነት አንድ በሆነች ሁሉም የተስማማበት ካልተቻለም ደግሞ ጥሩ ጎረቤትን ለመሮ እንዳለው እንዲኖርና በምስራቅ አፍሪካ ሰላም እንዲወርድ ኦሮሞ ነጻነት ግንባር ጋር የያዙትን ጠመንጃ ይዘው ወደ ኦሮሞ ነጻነት ግንባር ሰራዊት ተቀላቅለው ይህንን ዓላማ በአጭር ጊዜ ውስጥ ከግብ እንደምናደርስ እርግጠኞች ነን። የያዝነው የኦሮሞ ህዝብ ብቻ አይደለም። ኦሮሞ ህዝብ የሌሎችንም ኦሮሞ ተባህሪ የራሱ ለሁሉም የሚያስብ ነው። ስለዚህ ይህን አቋም የሚያጠፉትን ጥፋት ለወደፊቱ ብዙ ችግሮችን የሚያመጣ አሁን እያጠፉ ያጠፉትን ጥፋት ለኦሮሞ ነጻነት ግንባር እጃቸውን ሰጥተው ይህን አምባገነን መንግስት እንዲሁም በማስወገድ እውነተኛውን ሰላም እንደምናመጣ እርግጠኞች ነን። እነሱም ለዚህ ጥሪያችን ምላሽ በአፋጣኝ ሰጥተው መጨረሻውን ሰላም የምናመጣበት ሰላምን የምናወጥበትና ሁሉም ብሔረሰቦች በራሳቸው የራሳቸውን ፍላጎትና ሀሳብ በነጻነት እንዲወስኑ እንደምናደርግ እርግጠኞች ነን። እናንተም የዚህ ተቋዳሽ እንድትሆኑ ኦሮሞዎች
ሳይሆን ሌሎች ብሔረሰቦች በዚህ አጋጣሚ ልገልጽላቸው ይችላል። መልካም ጃል ገመቹ በጣም እናመሰግናለን። እንግዲህ የኦሮሞ ህዝብ ከናንተ ጎን ቆሞ እንደሚረዳችሁ ተስፋ አደርጋለሁኝ። የሚረዳችሁም ደግሞ በትክክል ለሰራዊቱ እንዲደርስ አደራ እንላለን። ምክንያቱም ከዚህ በፊት በተለያየ ጊዜዎች ብዙ ነገሮች በኦሮሞ ስም የሚደረግ ነገር ስለነበረ ያ አስቀያሚ ነገር እንዳይደገም በትክክለኛ የኦሮሞ ሰራዊት እንዲደርሰው እንፈልጋለን። ጃል ገመቹ ከሰይፈ ነበልባል ራዲዮ ጋር ስለነበረ ቆይታ ደግሜ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። ለዛሬው አመሰግናለሁ። እግዚአብሔር ይስጥልኝ ጃል ገመቹ። በጣም እናመሰግናለን። ይህንን ድል አግኝቼ ኦሮሞ እንዲሁም ሌሎች ህዝቦች ያለውን ሁኔታና የኦሮሞ ነጻነት ግንባር ሌሎች እንደሚያወሩት ሳይሆን ሁሉም ሰላምን የሚያመጣ ሰራዊት በመሆኑ ይህን ልገልጽ በመቻሌ በጣም አመሰግናለሁ። ሰላም እግዚአብሔር ይስጥልኝ። አመሰግናለሁ። የደቡብ ኦሮሚያ የኦሮሞ ነጻነት ግንባር ምክትል አዛዥ ጃል ገመቹ አቦዬ ስለነበረን ቆይታ ደግሜ በአድማጮች ስም አመሰግናለሁ። የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች ከደቡብ ኦሮሚያ የኦሮሞ ነጻነት ግንባር ምክትል ጦር አዛዥ ጋር የነበረን ቆይታ ይሄንን ይመስላል። በዚህ ዜማ እንሰናበታለን። Don't overpay. Please enter the number you wish to. የተከበራችሁ አድማጮቻችን እንግዲህ ያለን ፕሮግራም አጠናቀን ልንሰናበት ነው። እየቀረን የዚህ ይሄንን ዜማ ወደናንተ ማድረስ ይሆናል። እስካሁን ድረስ እናስተናግዳችሁ የነበርነው ፕሮግራም በማቅረብ ላይ ዮባይሳ፣ ፕሮግራም በመምራት በሪ አለሙ፣ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸር ያሰማን። ደህና ሁኑ።
Thank you.